ወደ ስራ በቃ ትኩረቴን ልጄ ላይ ነው ባይዛው በዛ ሰዓት ስራ ስለቀይ አይደለም ስልሽ ስራ አይሰራም ለሁለት አመት ማለት ኮሮና ነበረ የሆነ አንድ ሰው ሁለት ሰው ሊሰራ ይችላል ግን የስራ የለም በዛ ሰዓት ለሁለት አመት እኔ ደግሞ ያን ቃይት ማስቀመጥ ስለማልችል እዛው ነው አስቀምጬው የነበረና በጣም ከባድ ነበር ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ያው የመጀመሪያ ሲሆን በጣም ያስፈራል በተደጋጋሚ ሳይ በቃ ለምቻለሁ ይመስለኛል 50 ሺህ ብር ባገኝ even የሆነች በረንዳ ላይ ተከራይቼ የተሻለ ነገር እንሰራለሁ ብዬ አስባለሁ በረንዳ ከራይ ያለው ብዬ ነበርና በፊት የምሰራ በረንዳ ለምሳሌ 1000 ምናምን ከፍለን ነው ተከራይተን ሰራ የነበረው በአሁኑ ሰዓት ደግሞ በረንዳ በጣም ውድ ነው ሆኖም ሳለ ግን አሁን በረንዳ ክልክል ነው በአሁኑ ሰዓት በረንዳ ተከራይቶ መኖር አይቻልም መስራት አይቻልም ምክንያቱም ባለሱቆቹ እንኳን even የራሳቸው በረንዳ ላይ ሃይላንድ ውሃ ምናምን ማስቀመጥ ክልክል ነው እንኳን ስራ ሊሰራ በሱም ያሱም አንድ ቻሌንጅ ነው ያለውበትም ደግሞ ያው ጥሩ ስለሆነ ያው ኮንስትራክሽን ምናምን ስለምሰራ እዛ ጋር እየሰራው ከስተመር ስላለኝ ውጤታማ ነኝ ብዬ ስላሰብኩኝ ይሄናል አልተጨናነኩም ያው ሰርቼ እሸለማለሁ በመል ጠንክሬ እሰራና እሸለማለሁ ብዬ ያው እየሰራው ነው ያለሁት ሽልማቱ በጣም ጥሩ ነው ያበረታታል ብዬ ነው ማስበው አይ ቃፈልጌ ነበርኩ ትቆያለሽ ነው ምን ትራንስፖርት አጥተሽ ነው እስከ 6 ሰዓት ትመጫለሽ እስከ 6 ሰዓት ትጠብቅሽ አንቺ ጋር ያያቸው እቃዎች ስላሉ ነው እሺ እሺ ሩቅ ቦታ ላለመሄድ ያው የሄድንበትን እቃ ይገዛንበት ዘነበ ወርቅ ነው ትራንስፖርት ምናምን ወጥተን ከምንሄድ እዛ አካባቢ እንገዛ የተሻለ ነው በመል ነው ያው ነው ለዛ ነው እሷን የመረጥኳትኝ ማለት ነው ሆኖም ሳለ አላገኘናትም ዞሮ ዞሮ ተመልሰን ሄደን እዛው ዘነበ ወርቅ አካባቢ ነው እቃችን የገዛ ነው ማለት ነው እየመጣው ነው መርካቶ ሄጃለሁ የለውም ነው ያለችን መርካቶ ሄጃለሁ እየመጣው ነው ጠብቂኝ እስከ 5 ሰዓት ደርሳለሁ ብላኝ ነበር ያው እኛ ደግሞ ለመጠበቅ የተወሰነ ሰዓት ጠብቀናል ነበር አልደረሰችልንም ለዚህ ወደ እቃ ገዢ ወደ ዘነበ ወርቅ ሄድኩኝ ማለት ነው የለው የዋጋ ልዩነት የለው ምክንያቱም እሷ ያም ከስተምሬ ነበረ
እሷም ስለማውቃት ዋጋው አንድ ስለሆነ ነው ሲጀመር እዛ ጋር እንግዛ ብዬ ያልኩትኝና ልዩነት የለውም፣ የዋጋ ልዩነት የለውም። ያው ፍላጎቱ ነው። ወታደርም መሆን ይችላል የፈለገው የራሱ ምኞት ነውና እኔ ልከለክለው አልችልም። የፈለገው መሆን ይችላል፣ ግን ያው የልጅ ምኞት ነው። እኛም ልጅ ሆነን ዶክተር መሆን ነው የምንፈልገው፣ ወታደር ነው ብዙ ነገር እንላለን አይደለ? የእሱ ፍላጎት ነው። ያው የድዱ አልከለክለውም የፈለገውም ቢሆን። በሌሊት እነሳለሁ፣ ለእነሱም ቁርስ እሰራለሁ፣ ይዤ የምሄደውን አሰናዳለሁ። የኔ እዛ ነኝ። እዚህ አሁንም ጨማምሬ እሄዳለሁ። ምንም ጊዜ አይፈጅም። ከሰል እኮ እንደውም አሪፍ ነው። እኔ አምሽቼ ነው የምተኛው። ባይዘው አልተኛም በጊዜ 4 ሰዓት 5 ሰዓት እተኛለሁ። በጊዜ መተኛ ልምድም የለኝም። ያው ታውቂያለሽ ስደት ሀገር የቆየን ሰዎች የእንቅልፍ ብዙ ቦታ የለኝም። እኔ ለምጃለሁ። ለዚህ 6 ሰዓትም 5 ሰዓትም ተኛለሁ። 12 ሰዓትም በቃ ስለለመድኩኝ ምንም ለኔ ከባድ አይደለም። ጠዋት መነሳት ማለት ነው። 11 ሰዓት እነሳለሁ። 11 ሰዓት ተነስቼ የምሰራው እንጀራም ጋግሬ ለልጆቼ ቁርስ ሰርቼ ነው ወደ ስራ የሚሄደው። የራሴን ግብአቶች ሰራርቼ እሄዳለሁ። ይሄን አለ ለኔ ከባድ አይደለም። እነዚህን ይመስላሉ። እነዚህ ምግብ ከሰጣቸው በኋላ በቃ ቀላል አይደለም። ያው እኛ ማግባባት ስላለ ችግር የለውም በሚል ደግሞ ትንሽ ስለሆኑ ነው እንጂ ብዛት ስኖራቸው የሆነ ሽታ ምንም ስለሚያመጡ ላይፈቅዱ ይችላሉ ጎረቤቶቻችን። እነዚህ ግን ትንሽ ስለሆኑ ለማጽዳትም ምንም እንትን የላቸውም፣ ሽታም የላቸውም። ሲምፕል ስለሆነ ነው እንጂ አይቻልም፣ በክራይ ቤት አይቻልም። ገዝቻቸው አይደለም፣ ከከተማ ግብርና ይሰጣል። ባይዛው ቦታ ላለው ሰው የከተማ ግብርና እንዲያረቡ በጣም ይሰጣል። 50 ዶሮ ምናምን ይሰጣል። ቦታ የራሱ ቤት ያለው ሰው ቦታ ላለው ሰው ይሰጣል። ለዚህ እሱን እያረባ ውጤታማ መሆን ይችላል። እኛ ግን ያው ለልጆች በሚል ነው እንጂ ያው ውጤታማ ሆናለሁ ብዬ ሳይሆን ለልጅ ይሆነኛል በሚል 5 ዶሮ አምጥቼ ነበር። ያው አንቺ ያገኘሻቸው አንዷ ጠፍታ 2 ጠፍቶብኛል። 4 ነው ያገኘሻቸው እንደዛ መሰለኝ። እና አሪፍ ነው። አይ ለልጆቹ ነው። ብዙም አይጥሉም እኮ መኖ ካልተመቻቸው አይሰጡሽም። እንቁላል አይጥሉም በየጊዜ ካልተመቻቸው። እነሱ ደግሞ በጣም ምግብ ያስፈልጋቸዋልና ለልጆች እንጂ እኔ ለመሸጥ እንኳን የለም እስካሁን። አይ በር ያልከተከተ አልከፍልም። ሳይት ውስጥ ነው ማስቀምጠው። በትብብር ነው። ጥሩ ሰዎች ናቸው፣ ይተባበሩኛል። አስቀምጣለሁ። ክፍያ የለውም። ነው የምትወጪ። ያው አንዳንዴ ደግሞ ሳሰሪ የሚገቢበት ቀን ይኖራል። ያው በጾም ምክንያት እንጂ ያው ተባራሪ አይጠፋም። ያው ረፈድፈድ ብሎ እስከ 5 ሰዓት ምናምን ያው አይጠፋም ብለን ተስፋ እናደርጋለን። ግን ዛሬ አየር የለም፣ ትንሽ ቀዝቀዝ ብሎ ያው ሳይሰራ አንዳንዴ ሰርተሽ ስትገቢ ያው ደስተኛ ትሆኛለሽ። ሳሰሪ ስትገቢ ያው ልጆችም ስላሉብሽ አንዳንዴ ይደብራል፣ ጥሩ ስሜት የለውም። ሰርተሽ ስትገቢ ማንኛውም ሰው ሰርቶ ውጤታማ ሲሆን ነው እንጂ ደስተኛ የሚሆን። ያው ሳሰሪ ስትገቢ ይደብራል አንዳንዴ። ያው አየሩ ቀዝቀዝ ይላል። ያው ለምጃለሁ። አሁን እንደጀመርኩ ነበር ይሄ ስሜት የምሰማኝ። አሁን ግን ብሰራም
ደስተኛ ነኝ። ባይመጣም ነገ ይመጣል በሚል በተስፋ ነው ወደ ቤት የሚሄደው ማለት ነው። እስኪ ደውይልኝ ስልክ ወድቆ ስክሪኑ ሰበር። አዎ እቃ እያወጣሁ ነበረና እቃ እያወጣሁ አጋጣሚ እኔ ኪሴ ውስጥ አላረግም ነበረ። ጃኬት ነው የለበስኩትኝ። ሎርማን መስሎኝ ነው ለካ ያሾልካልና ወድቆ ተሰብሮብኝ ነበር። ያው ስክሪኑን በቀላሉ አስተካክያለሁ። ግን አስተካክዬም አልሰራለኝ። ያው ሌላ ስልክ ለመግዛት ነው የተገደድኩትኝና ያ ቻሌንጅ ነበረውና አንዳንዴ ከስራ ውስጥ ክሳራም ይኖራል። አንዳንዴ ያገኛለሁ ብለሽ ክሳራም ሊኖር ስለሚችል ሲምፕል ነው። አያቴ ጋር እስከ 6 ዓመት ከ6 ዓመት በኋላ ወደዚህ ለትምህርት ማዘር አመጣችኝ ማለት ነው። ግን የተወለድኩት እዚህ ሳሪስ አዲስ አበባ አካባቢ ነው። ያው የልጅነት ህይወት እኔ አያቴ ናት ያሳደገችኝ። ያው ማዘርም አለች በርግጥ አያቴ ጋር ወደዚህ ወደ ሱሉልታ ትንሽ ጊዜ ቆይቼ ከዛ ደግሞ ማዘር ጋር መጣሁ ለትምህርት ወደዚህ ወደ አዲስ አበባ። ያው እሷ ጋር ነው እስከ 8 የተማርኩትኝም። እኔ አስቸጋሪ ልጅ ነበርኩኝ ለማዘር። አያቴን ነው እንጂ በቃ ለሷ አልታዘዝም ነበር እውነት ለመናገር። ትምህርትም አልወድም እና ጥሩ ነው ብዬ ነው ማስበው። አንዳንዴ ያው አያቴ ያሳደገው ልጅ ሞልቃቃ ነው ምናምን ይባላል እና አስቸጋሪ ነበርኩኝ። በትምህርት አልወድም በልጅነቴ ትምህርት አልወድም አስቸጋሪ ነበርኩኝና ያው ትምህርቴን ከፍ አላረኩም። ግን ስራ ወድ ነበረ በልጅነቴ። ስራ ሰራለሁ፣ ካፌ ምናምን መስተንግዶ ሰራለሁ። ያው ምክንያት የለኝም የራሴ። ያኔ አይታይሽም ልጅ ሆነሽ የሆነ ትምህርት ተምሬ እንዲህ እሆናለሁ ምናምን የሆነ ብቻ ምክንያት የለኝም። እኔ ትምህርት ላይ ትኩረት አልነበረኝም። የሆነ በልጅነቴ ማስበው ምን እንደነበረ ታውቂያለሽ? አረብ ሀገር የሚባል ነገር ነበርና የሆነ እዛ ሄደሽ ሰርተሽ ቤት የምትገዢ መኪና የምትገዢ የሆነ ትልቅ ለውጥ ነበር የሚመስለኝ በዛ ሰዓት በወጣትነት። ብቻ እኔ አረብ ሀገር እንጂ ታርጌቴ ትምህርት አልነበረም። ሆኖም ተሳክቶልኝ እጄ መጥቻለሁ። ምንም ለውጥ ባይኖርም ምኞቴ እሱ ነበር። ካፌ ምናምን መስተንግዶ ሰራለሁ። ከትምህርት ልቅ ወደ ስራ ነበር ማደለው። እኔ ከ14 ዓመት ጀምሮ ሰራ ነበር። ወደ ቤተ ላዶና ካፌ የሚባል ነበረ፣ እዛ ነበር የምሰራው። የማታም ለመማር ሞክሬ ነበር። ግማሽ ሴሚስተር ምናምን እየደረስኩ አቋርጣለሁ ጀምራለሁ አቋርጣለሁኝና በቃ ወደ ስራ ነው እኔ ወደ ብር በቃ አየሁኝ ወደ ስራ ነው እንጂ ማደለው ትምህርት ላይ ታርጌት አላረኩም ነበርና እሰራለሁ። ማታ ማታ ልማር ሞክርና አንድ ሴሚስተር ምናምን ደርስና አቋርጣለሁ። ያ ነበር እኔ እንትን ያለኝ እና ስራ ሰራ ነበር። እኔ በልጅነቴ ነው ስራ መስራት የጀመርኩት። ያው አንዳንድ ሰው አመለካከቱ ነው ገባሽ? ብዙ ሰው አይደለም በዛው አንድ 3 ሰው ነው እንደዛ አይነት ንግግር የተናገረኝና ሌላው ግን አስረዳዋቸው። ለምን ይሄ እኮ እንደዚህ ነው ለኔ የሆነ ድጎማ ምናምን በቃ ማበረታቻ የስራ እንደዚህ ተወዳድሬ ነው እንጂ ሌላ ነገር አይደለም ስላቸው በጣም የተረዱኝ ሰዎች አሉ። አረ እንደውም ጥሩ ነው እና ኮሜንት እንደውም ጻፉልኝ ምናምን ነገር ብያቸው እንተባበርሻለን በቃ እንደዚህ የሚለውጥ ምናምን ነገር ካለ ችግር የለውም ምናምን እንጂ ይሄናል የፈጠረብኝ ተጽዕኖም አልነበረ። አይዲያውም የለኝም የፀጉር ሙያ ማለት ነው። ዝም ብዬ ነው በቃ የከፈትኩት እና የሆነ ክህሎት የህይወት ንግድ ክህሎት ምናምን መማር አለብሽ የሆነ ነገር ለመስራት። ያው ሰራተኛ ቀጥሬ ነበረው ማሰራው። በእርግጥ ጥሩ ስራ እየሰራው ነበረ። በመሃል ኮሮና ገባ።
ያው ለሁለት ዓመት ምናምን ምንም ስራ አልነበረም ፀጉር ቤት ትዝልሽ እንደሆነ ሰላም ምንም እየሰራው አልነበረ ከባንክ አውጥቼ ነው ቤት ኪራይ የምከፍለው ለሰራተኛ የምከፍለው እንደዛ እያልኩ ባዶ ቀረው የቡና ስራ እኔ አላጠናውም ባይዘው በቃ ስራ መፍጠር የራሴ ስራ ነው መስራት የምወደው እኔ ለምን በቃ ተቀጥረሽ ስትሰሪ ለምንም ነገር ስለማይሆን በቃ ራሴ ነኝ እንትን ያልኩትኝና ለስራ ብዬ ያልኩኝ ለስራ ብዬ ስገባ ደግሞ የሆነ ኤንጂኦ መጣ ብታኒ የሚባል ኤንጂኦ በሆነ ትንሽ ወንበር የሆነ እንጨት ወንበር ነበረኝ ከዛ እዚያ ወንበሮች የሚታዩ ወንበሮች ምናምን ነገር ገዛዙልኝ እና እነሱም አልቀጠሉም ብዙ በርግጥ ከኛ ጋር ወንበር ምናምን የሆነ ማቴሪያል አሟሉልኝ እንደውም በቃ ተበረታተው መስራት ጀመርኩኝ እዛ ጋር ማለት ነው ወንበሮቹ ምናምን ሳገኝ የቡና ማሽን ምናምን ገዝቶልኝ ነበር ከዚህ በፊት መጭመቂያዋ ማለት ነው እና በዛ ነው እንትን ያልኩት እሽኩበት ነገር ነበርና ልጆቻቸውን አሳልፈው ከሰጡሽ ደግሞ በቃ አንቺን ነው እናት አርጎ የሚያዩሽና ህፃኑና ነበር የተከከኳትኝ እስከ 3 አመት ያሳደግኳትኝ ነኝና ምግብ እንቢ ብላቸው ማለት ነው እኔ ጋር ነው የምተኛው እነሱ ቤሩት አብዛኛው ወታደር ናቸው በሳምንት አንዴ ነው መጥተው ልጆቻቸውን የሚያዩት እኔና እናትየው ብቻ ነበርና እኔ ነኝ ማለት ማረጋት ልጅታ በቃ ኢቭን እናቷን አታውቅም ማለት ትችያለሽ እና ያ ነገር እኔ ልጄ ሳስበው ራሱ ታዛዝነ አስካውን አረሳት ለአንድ አመት ምናምን ደውል ነበር እዛ ቤሩት ካሳደኳት ልጅ ለአንድ አመት እንደውል ነበርና ባዛር ነበር እዚህ ለገሃር ባዛር ገብተን ስልኬ ተሰረቀብኝ ያው አድራሻቸው ጠፋኝ ቶሎ ስልክ አልገዛውም ነበርና ሲጠፋብኝ ስልክ ቶሎ ያላስኩኝ ሆነ ጥቅጥቅ ስልክ ነበር አጋጣሚ ያስኩትኝና ጠፉብኝ በመሃል ግን በፌስቡክን በምንም ስፈልጋቸው ያው የነሱ ብዙ ስም ነው የሚወጣ ስማቸው ተጽፎ በቃ ጠፉብኝ የሆነትና በጣም ነው እኔ እሷ ልጅ እስካሁን በጣም ያሳደኳት ስለሆነ በጣም ታዛዝናኛለችና በጣም ለ3 ቀን ምናምን ምግብ አልበላ ብላ ተቸግራባቸው ነበርና በጣም እንትን ትላለች የሆነ ብቻ ተውስተዋ አረሳ በሰራውት ነገር ፀጉር ቤት ከፍቼ ነበር እንደነገርኩሽ ማለት ነው ማቴሪያልም የፀጉር ማቴሪያል ይዤ መጥቼ ያው አንዳንዴ ስራ ስትሰሪ ጥናት ማድረግ አለብሽ ፀጉር ቤት እኔ የመጀመሪያ ቤሩት ነው ይሻለው የሰራሁት ከዛ መጥቼ ዱባይ ሄጄ ነው የመጣሁት ከዱባይ መጥቼ ፀጉር ቤት በቃ ጥናት ፀጉር ቤት ሰራ ዝም ብሎ ፀጉር ቤት በመል ስለ አይዲያ ስለተነገረኝ እንጂ ጓደኞቼ የከፈትኩትኝ ጥናት አላረኩም ያዋጣኛል ያዋጣኝም የንግድ ክሎት ምናምን የሆነ በቃ ጥናት የለኝም ባይዘው ሁሉም ነገር ዝም ብዬ ፀጉር ቤት ሲባል ማቴሪያሉን ገዛው ጀመርኩኝ የወንድ ፀጉር ቤት ነበር በርግጥ እንደጀመርኩት ደና እየሰራው ነበር ያው ንግድ ፍቃድ የሚባል ነገር የሚያስቸግረው አለ እሱንም አውጥቼ ነበር የቤት ኪራይ አለ ንግድ ፍቃድ አለ አጋጣሚ ደግሞ አሁን ልጄን እርጉዞኝ ነበር እና እሱን እርጉዞኝ በጣም ያመኝ ነበር እና ትልቅ ቻሌንጅ ነበር ወደዛ ራሱ እጃ ላያቸው ሁለት ሰራተኞች ነበሩኝ አልቆጣጣራቸው የሰሩትን ብቻ ነበር መቀበላቸውና እያልኩኝ እሱን ለመውለድ ሆስፒታል ገባውኝና ትንሽ በ7 ወሩ ነበር የተወለደ ትንሽ ሙቀት ክፍል እንዲገባ ተብሎ 2 ወር ነው ሙቀት ክፍል የቆየ ነው ማለት ነው 2 ወር እዚህ ከካቲት 12 6 ኪሎ 2 ወር ቆየሁ እሱ ነው ልጄ ስወጣ በቃ ብዙ ዕቃ የለም እና ሰርቆብኝ ዘርፎብኝ ልጆቹ የሉም እነሱንም መቆጣጣራቸው ሰው አልነበረ ያው ባለቤቴ እንደነገርኩሽ ነው ትንሽ ኬርለስ ነው ሊቆጣጣራቸው ቀርቶ ዞር ብሎ ማላያቸውም እና ከሳራ ላይ ወደኩ ማለት ነው ያው ከሰርኩኝ ስመጣ የቤት ኪራይ ክፍያ አለ ከባንክ እያወጣው የቤት ኪራይ መክፈል ነው የንግድ ፍቃድ ዝፉም ነው ከፈልኩኝና በቃ ወደ መዝጋት ነው የወሰንኩት ማለት ምክንያቱም እኔ ለመስራት አይዶ የለኝም አልተማርኩም በሰራተኛ ነበር ሰራይ ነበረው ማሽኖቹ ምኑም ተሰርቆብኝ ነበር
እና ብዙ ቻሌንጅ ነበረ። በቃ ተውኩት የእውነት እሱን ስራ። እቃው እንደውም ወደ ቤት አስገብቼ ወደዛ ሳንገላታው ብዙ ነገሮች ተበላሽቶብኝ በገዛሁት ዋጋ ሳይሆን በቃ በሌለው ብር ነው የሸጥኩት ማለት ነው እቃዎቹን ቅርብ ጊዜ። እና የቻሌንጆች ነበሩብኝ ስራ ለማጥናት ማለት ነው። የኮሮና ጊዜ ያው ወልጄ ገብቼ ነበር ቤቴ ነበርኩኝና በዛ ሰዓት በርግጥ አልተዘጋም እየተንቀሳቀስኩ ነበረ። በመሃል ላይ ከነጭራሹ ስራ የለም። ያው ዘግተን ነው ቁጭ የምንለው ለ2 ወራት ምናምን ለ2 አመታት እየሰራው አልነበረ። ልጆቹም ሰሩትም የሆነ ያመጣሁት አንድ ሴት ነበረች፣ 2 ነበሩ፣ አንድ አረኳትኝና እሷም ዝም ብላ ገብታ ትወጣለች። ሰው መጥቶ አይሰራም ነበር በዛ ሰዓት። በጣም ያስፈራ ነበር። እንኳን ሰው ቤት ወደ ፀጉር ቤት ሄዶ ልቆረጡ ሰው ወደ ሰውም አይጠጋም። ያው ለ2 አመት በሩን ዘግቼ ነው እቃውን ያስቀምጥኩትኝ። በቃ እዛው ክራይ የ2 አመት ከፍዬ ነው እቃዬን አውጥቼ ሽጬም ብዬ እንትን ያልኩት ማለት ነው። የተወሰኑትን ወደ ቤት የወሰድኩኝ እና ትልቅ ቻሌንጅ ነበረ። ኮሮና ብዙ ስራ አበላሽቶብናል። አንደኛ ኮሮና፣ ሁለተኛ በሰራተኞች ከሳራ ላይ ወደኩ ማለት ነው። ከባንክ አውጥቼ ነው ቤት ኪራይ የምከፍለው፣ ለሰራተኛ የምከፍለው። እንደዛ እያልኩ ባዶ ቀረው። አጋጣሚ ደግሞ የአሁኑ ልጄ ስልሽ እኔም ልጄን መንከባከብ ነበረብኝ በዛ ሰዓት። እንዳልኩሽ ያው ልጄ ትንሽ ኬዝ አለበት እዚህ ጋር መያዝ አለበት ምናምን የሚል ነገር አለ። ዶክተሮች የ7 ወር ልጅ ሙቀት ፈልገዋል። እንደፈለግሽ ጡጦ ሰተሽ ጥለሽ የምትወጪ ያልነበረ እሱን ነው ትሪት የማደርገው እንጂ ወደ ስራ በቃ ትኩረቴን ልጄ ላይ ነው ባይዛው በዛ ሰዓት። ስራ ስለቀይ አይደለም ስልሽ ስራ አይሰራም። ለ2 አመት ማለት ኮሮና ነበረ። የሆነ አንድ ሰው 2 ሰው ሊሰራ ይችላል፣ ግን ስራ የለም በዛ ሰዓት። ለ2 አመት እኔ ደግሞ ያን ዕቃ የት ማስቀመጥ ስለማልችል እዛው ነው አስቀምጬው የነበረና በጣም ከባድ ነበረ። በሚገባ ያው በሳንቃ ሾው ውስጥ እኔ ራሴን በጣም አይቼዋለሁ ብዬ ነው የማስበው። ምክንያቱም የተሻሉ ነገሮችን አቅርቤ እየሰራው ነው በአሁኑ ሰዓት። በፊት ያው የብር እጥረት ነበረ፣ ይሄን ልግዛ ይሄን ላቅርብ ለማለት። አሁን አስፋፍቼ እየሰራው ነው ስራዬን ባለውበት። ያው ብዙ ቦታው ጥራት ባይኖረውም አሪፍ ቦታ ባይሆንም ሳይት ውስጥ እየወሰድኩ በሶ ምናምን ለሰራተኞች አቀርባለሁ ማለት ነው። ከሳንቃሹ ብር 50 ሺህ ብር ተቀብለን እቃ በገዛ ነው የተረፈን ብር ወደ 40 ሺህ ምናምን አለኝ እኔ በአካውንቴ ላይ ማለት ያልነካሁት። እየሰራው የጨመርኩትም ከእቃ ውጭ ማለት ደግሞ እቃም አለን ግባት የተገዛ እቃዎች አሉ፣ ማሽኖች አሉ፣ ቡና መፍጫው ብዙ ነገር አለ የተገዛ። ያም ያው ገንዘብ ናቸው፣ እንደ ገንዘብ ነው የሚቆጠሩት። ግን አለ አካውንቴ ላይ ወደ 40 ምናምን ሺህ ብር አለኝ። ከዛ ውጭ ደግሞ አሁን እዛው አጠገቤ የሆነ ቦታ አለ፣ ኮንቴነር ደርሶታል እነሳለሁ ምናምን ያለኝ ወደዛ ተጠግቼ ከፈቀዱልኝ ቺፕስ ምናምን ጀምራለሁ ብዬ አስባለሁ። ቺፕስ ሰራለሁ እዛው አስፋፋለሁ ብዬ እያሰብኩትኝ ነው ማለት ነው። ያው አመላልስበታለሁ። በሶ ይፈጫል። ለምሳሌ አሁን በሶ ለሚሸጥ በሶ ያስፈልጋል፣ ሱካር ያስፈልጋል። እሱን ስራ ሰራበታለሁ ማለት ነው። ዋናዬን ሳላጠፋ ሰራበታለሁ። ያው ብዙም ይሄን አየር የለም ከጾሙ። ጾምማ ምንም ስራ አልነበረኝም፣ ግን አሁን እየሰራሁ ነው እውነት ለመናገር። ግን እንደ በፊቱ አይደለም። ቡና ምናምን ስለተወደደ አሁን ይመስለኛል፣ ቡና ስለተወደደ ይሁን አላውቅም፣ ሰዎች መመገብ አቁመው ይሁን አላውቅም፣ ትንሽ አየር ቀዝቀዝ ብሏል አሁን።
በኑሮ ውድነት አንጻር ይሁን በምን ይሁን አላውቅም። እና አሁን ሳይት ውስጥ በፊት ከኔ ጋር የምጠቀሙት ምናምን ራሱ በሶ ምናምን የሚጠጡት ይህን አይደለም፣ ቀዝቀዝ ብሏል ማለት ነው። አዎ በሚገባ ቁጠባ ሳይሆን እቁብ ነው የምጥለው እኔ። ለምሳሌ በቀን 300 ብር እቁብ እጥላለሁኝ። በቀን 300 ብር እጥላለሁኝ። ያው ለእቁባ ስል እሯሯጣለሁኝ፣ እሰራለሁኝ። ምክንያቱም እቁብ ስላለብኝ እቁብ በዛው ያሳድጋል። ከቁጠባ ይልቅ እቁብ አሪፍ ነው። እቁብ እጥላለሁኝ በሰራው። በፊት 100 ብር እቁብ ነበረችኝ። አሁን ግን ወደ 300 ብር ከፍ ብያለሁ ማለት ነው። በዛው በሙሉን አላየሁም፣ የተወሰነ ነው ያየሁት። የአብስራን ቪዲዮ እና የታሪኩ እና የገብሬን ቪዲዮ አይቻለሁ። ቪዲዮቹን ያላየሁት ያው አንዳንዴ ብዙ ጊዜ እኔ ዳታ አልሞላም፣ ባይዛው ዳታ ስለማልሞላ ባገኘሁት አጋጣሚ ግን አያለሁኝ። ብዙ ጊዜም ደግሞ ስልክ ላይ አልቀመጥም፣ ቢዚ ነኝ። ልጆቼም ስልክ አንዳንዴ ልጄም ስለምታጠናበት ስልክ ፍሪ ሆኖ ለኔ አይሰጠኝም ማለት ይቻላል። ለዛ በዛ ባገኘኋት አጋጣሚ አያለሁኝ። የለም እኔ ያሳጉኛል ብዬ ማስበው የለም። እድለኛ የሆነ እንድሸለም እፈልጋለሁ። በዛው ይሄ እድል ነው እና የስራ ውጤታችን ነው እና ታታሪ የሆነ ብሸለም እኔ ደስተኛ ነኝ። ፊፍቲ እኔ በዛው እንደ ማንኛውም ሰው አሸንፋለሁ ብዬ እላለሁኝ። ምክንያቱም በማደርገው በምሰራው ነገር ውጤታማ ሆኜ ያው ታይቼ አሸንፋለሁ ብዬ ተስፋ አደርጋለሁ። እኔ ማለት የምፈልገው በመጨረሻ ማለት የምፈልገው ሳንቃ ሪያሊቲ ሾው በጣም ቴንኪው ማለት እፈልጋለሁ። ምክንያቱም ጠንክረን ስራ እንድንሰራ ራሳችንን እንድናይ ስላደረጉኝ በጣም ቴንኪው እላለሁ። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።